جي شرح سلازلو خان احنا خاوي اريتريانس سلازي ارترايان سلازخنا خا جدنا ابغونا حفتنا كتكون سلازي بزازلنا يا خنقصلينا ودي ኢትዮጵያውያን ጓደኞቼ ዛሬ ለናተ መልእክት አለኝ ማለት ነው ودي ኢትዮጵያውያን ጓደኞቼ እኛ ኤርትራውያን ለመላ የኢትዮጵያ ህዝብ ጥላቻ የለንም አሁን ያየሁት ግን በጣም የሚያሳዝን ሁኔታ ነው ያለ ማለት ነው እኛ እህታችን ምትወዳደረው ያለች በአለም ደረጃ የቆንጅና ሞዴል ነው ምትወዳደረው ያለች እኛ በቤታችን ሆነን ስለ እህታችን እየጎሰጎስን ስለ እህታችን ቮት እያረግን እያለን ግን ራሳችሁ መጣችሁ በኦሮሞ ቋንቋችሁ እዚህ ቤታችን ገብታችሁ ተናግራችኋል ይሄም ሽላ ብለን ትተናዋል ማለት ነው እናንተ ምን ታረጋላችሁ ለኛ ጉዳያችን አይደለም ለመላ ለኢትዮጵያ ህዝብ መልእክት ማስተላልፈው ምፈልገው ግን ይሄ አሁን የሚደረግ ያለ ፖለቲካ አናሲዘውም እኛ ኤርትራውያን አንድ እህታችን ከአንዲት ኢትዮጵያዊት እህቷ በአለም ደረጃ በአፍሪካ ደረጃ ስለሚወዳደሩ ያሉ ኦፍ ኮርስ ኤርትራውያን ስለሆነን እህታችን ነው የምናስቀድመው እናንተ ደግሞ ኢትዮጵያውያን ስለሆናችሁ እህታችሁ ነው የምታስቀድሙ at the end of the day ግን የኛ እህታችን ስኒት ባትመረጥም ኢትዮጵያዊታ ተመርጣ ብትሆን እኛ ኤርትራውያን ከሌሎች አገሮች ኢትዮጵያ እህታችን ነው የምናስቀድመው እኛ ኤርትራውያን ደስ ነው የምናረገው ማለት ነው ምክንያቱ ሌላ ከሚበላው ጎረቤታችን ኢትዮጵያ እህታችን ልትበላው ደስ ይለናል አሁን እናንተ የምታረጉት ያላችሁ ግን ፖለቲካ ጠብዛችሁ ወደ ምንም ወስዳችሁታል እኛ ጉዳያችን አይደለም እንደናንተ አናስብም እኛ ኤርትራውያን ፍቅር ነው ሁሉ የኢትዮጵያ ህዝብ እንደሱ አስቧል ብዬ አልገምትም ግማሾቻችሁ ራስ ጭንቅላት ያላችሁ በደንብ ነው ያያችሁት ይሄ በአለም ደረጃ የሚወዳደሩት የቆንጅና ሞዴሊስት መሆኑ አውቃችሁ ክፉ ያልተናገራችሁ ሰዎች አላችሁ አንዳንዴ ጭንቅላታችሁ ምድረ ዶማ የሆናችሁ ግን ወደ ፖለቲካ የጠመዛዛችሁ አላችሁና እናንተ ደግሞ ትንሽ ረጋ በሉ እኛ ኤርትራውያን ከሆነን መሸነፍ አንወድም የሆነ ቁጥር ይኑራችሁ ቁጥራችሁ ለኛ ጉዳያችን አይደለም እኛ ባለን ትንሽ ቁጥር አገራሚ የሆነ ስራ እንደምንሰራ እናቃለን ከናንተ ውድድራችን ከኢትዮጵያ ጋር አይደለም እኛ ውድድራችን ከዓለም ሙሉ ያሉ ከአፍሪካ ወጥተን እናንተ ጎረቤታችን እኛ እኮ አንድ ጎረቤታችን እኮ ነው ስለዚህ እኛ ውድድራችን ያለ ከኢትዮጵያ ሳይሆን ከዓለም ሙሉ አንደኛ ደረጃ የሆኑ ከዓለም ሙሉ ነው ውድድራችን ስለዚህ ለመላ ኢትዮጵያ ህዝብ ደግሞ ምላችሁ አሁን እኛ እህታችን ባታሸንፍም ኢትዮጵያ ብታልፍ እኛ ከሌላ ሀገር ኢትዮጵያ ነው የምንመርጠው ምክንያቱ ስጋ ከወደቀ አፈር ይዞ ይነሳል ይባላል ወላ በቋ ከሌላ ሀገር እኔስ ከናይጄሪያስ ኢትዮጵያ ነው የምመርጠው ከሌላ ሀገር አፍሪካስ ሌላ አፍሪካስ አልመርጥም ስለዚህ ኤርትራውያን እኛ ደግሞ ክፉ አታስተምሩን እኛ ኢትዮጵያዊቷ ኤርትራዊታ ሄዳ ኢትዮጵያዊታ ደግሞ ከሷ ጋር ወደ ላይ ልትሄድ ነው የምንፈልገው እንጂ ኤርትራውና ኢትዮጵያ ባንድ ላይ አንደኛ ደረጃ ሊወጡ ከዓለም ደረጃ ነው የምንፈልገው እንጂ ከናንተ ጋር ውድድር የለንም እኛ ሶሪ ይሄ ፖለቲካ ሌላ ኦፍ ኮርስ ባገራችን ከመጣችሁ አይናችን እንደዚህ አናሽም ማለት ነው ባገራችን የመጣ ለኛ ቀይ መስመር ነው ማለት ለኔ ለህዝብ ኤርትራ እናንተም ትገልጹታላችሁ ማለት ነው at the end of the day ግን ይሄ እነዚህ ሁለት ልጆች አንድ ላይ ነው የሚተኙ አንድ ላይ ይተኛሉ አንድ ላይ ይጫወታሉ አንድ ላይ ነው ህይወታቸው ያለ ስለዚህ አንድ ላይ ይተጋገዛሉ አንድ ላይ ጸጉራቸው ይሰራሉ እዚህ ምድረ ጤንጋራ ምድረ ቦዘኔ በዝባዛዚ ሶሻል ሚዲያ ያላችሁ ምድረ ደነዞች ግን ያልሆነ ጭንቅላታችሁ አሲዛችሁ ፖለቲካ ባገራችን ከመጣችሁ ፖለቲካ እስከጥግ ድረስ እንሄዳለን አሁን ግን ይሄ ፖለቲካ ጉዳይ አይደለም ይሄ ውድድር የሞዴሊስት ከአፍሪካ ከዓለም ሙሉ የምትወዳደርበት ያለ የቆንጅና ውድድር ስለሆነ ከፖለቲካ ጋር እንደዚህ አናተያዘዞም ደሞ ምንድነው አናሲያዘዞም ስለዚህ እናንተ ደግሞ ትንሽ ረጋ በሉ ኤርትራዊታ ታሸንፍ ኢትዮጵያዊታ ታሸንፍ ከሌላ ሀገር ደስ ይለናል
ኢትዮጵያና ኤርትራ አንደኛና ሁለተኛ ከወጡ ደስታችን ኤርትራውያን ደስታችን ነው የምንገልጸው። ስኒት ባትመረጥም ኢትዮጵያዊታ ከተመረጠች ከሷ ጋር 3 የአፍሪካ አገሮች ካሉ እኛ ድምጽ የምንሆነው ለኢትዮጵያዊ እህታችን ነው። ስለዚህ ለዚህ ኤርትራዊ ክፉ መንገድ እያያችሁ ክፉ አታስተምሩ ልላችሁ ፈልጋለሁ። ለመላ የኢትዮጵያ ህዝብ እኛ ፍቅርነን ለናንተ አንጠላም። ከናንተ ጋር ችግር የለንም። ከህዝቡ ጋር ጥላት የለንም። እኛ ኤርትራውያን ማወቅ ያለባችሁ ኢትዮጵያውያን። ስለዚህ ትንሽ ረጋ ብላችሁ ብትሄዱ ጥሩ ነው ያልኩ ነው። እሺ እንዴት አገኛችሁት? የተናገርኩት ደስ ነው መሆን ያለበት። ረጋ ትንሽ ረጋ። ዝም ብለህ ፍንዳታ መሆን ጥሩ አይደለም። አያችሁት? የኔ ምላስ ታውቁታላችሁ መቼ የኔ ምላስ ታውቁታላችሁ። ምን አይነት መልሳለሁ፣ እንዴት አይነት ተሳድባለሁ፣ ራሴን አውቀዋለሁ። ኪያ መጥቶ በኦሮሞ አንድ መልእክት ላስተላልፍ። ለምን ተጨነቃችሁ? እኛ እኮ ትንሽ ነን እኮ። ለምን እኛ በመናረገው ለምን ተጨነቃችሁ? አይዲያውን ከኛ እየወሰዳችሁ ምን እያደረገን እንዴት አድርገን ቮት እያደረገን እንደምናረግ ያለን ከኛ እየወሰዳችሁ ለምንድን ነው ያልሆነ ነገር የምታረጉ? ስለዚህ ኪያ የሚባል ኦሮሞ በዘኔ በዝባዛ ዝም ብሎ ቂጡ በቂጡ የሚመስል ምድረ እከክ ሞጦ እዚህ ቤታችን ተረብሾ በቃ ስምረታችን አንድ ኤርትራውያን ፍቅር አለን። በሆነ ብንቃወምም ብንደግፈ አንድ ኤንድ ኦፍ ደ ዴይ ኤርትራውያን እንደዚህ ነው። በሀገራችን የሚመጣን ሰው አንወድም። መሸነፍ ደግሞ አንወድም። ኦፍ ኩል ሰው መሸነፍ እንደማይወድ እኛ መሸነፍ አንወድም። እናንተ ስሩ፣ እኛ እንስራ። ኤርትራ ባትኖር እዚህ ውድድር አትዝም አይላችሁም። ስለ ሞዴሉ አታወሩም፣ ስለ ሌላውም አታወሩም ማለት ነው። ስለዚህ የሚበጀው ፍቅር ነው የሚበጀው። ለዚህ ኤርትራ ህዝብ ደግሞ እንትን አርጋችሁ ዝም ብላችሁ ምድረ ለማኝ እዚህ ከኤርትራውያን ጊፍት አራት አበባ ልትውሉ ምድረ ቦዘኔ በዝባዛ ከእንግዲህ ወዲያ ጊፍት ከኤርትራው እንደማትወስዱ እርግጠኛ ሆኜ እነግራችኋለሁ። ምክንያቱም ባረጋችሁት እናንተ ራሳችሁ ከኤርትራዊ ስትለምኑ የምትውሉ ጊፍተሮች ተመልሳችሁ ደግሞ ከብልጽግና ጎን ሆናችሁ በእኛ ገንዘብ ቮት በኤርትራው ገንዘብ ቮት ልታረጉ አናፈቅድም። እኔ አልፈቅድም። እኔ ከተናገርኩ ደግሞ ማንም ኤርትራዊ ጌም ስትጫወቺ ሳንቲም አይሰጥሽም ማለት ነው። ስለዚህ ይሄ ፍቅራችን ብሎ እንዳይፈርስ ይሄ ውድድር የሚደረግ ያለ የዓለም ውድድር እንጂ የኢትዮጵያና የኤርትራ ጦርነት አይደለም። የኛ ጦርነታችን እዛ ነው፣ ሚዲያ ላይ ነው ያለ። አሁን በሳይበር እቺ ልጅ ሞዴሊስት ሆና በቁንጅናዋ ልትወዳደር መጥታለች። ያቺም የራሷ የሚያሳዝን ታሪክ አላች። እህታችን የራሷ ነገር አላት ማለት ነው። ስለዚህ ለሞዴሊስት የኢትዮጵያ ሞዴሊስት የምትወዳደር ያለች በሌላ አይን እንድናያት ካሰባችሁ አናያትም። ምስኪን ናት፣ ታሳዝነና በራሷ ሂስትሪ ታሳዝነናለች። እኛ ኤርትራውያን መጥፎ ሰዎች አንልንም፣ ታሳዝነናለች። ስትናገር ስታለቅስ እኔ ከሷ ጋር አልቅሻለሁ። ስለዚህ አሁን ብታረጉት ግን ኤርትራ አልፋ ናይጄሪያ ከቀደመቻችሁ እኛ ዝም ልንል እንችላለን። ምክንያቱም ፖለቲካ ስለያዛችሁት ማለት ነው። ቀላል አድርጋችሁ ካያችሁት በቃ የዓለም ሞዴል ከፖለቲካ ውጭ በሞዴል የሚወዳደሩ ካሉ ግን ኢትዮጵያ ሁለተኛ ከሆነች ናይጄሪያ ሁለተኛ ሆና ኢትዮጵያ ሶስተኛ ከሆነች ለኢትዮጵያ ጎትተን ቮት አድርገን ወደ ሁለተኛ ነው ማስጠጋት የምንፈልግኛ። ስለዚህ የምታርጉት ያላችሁ በጣም ያሳፍራል ልላችሁ ፈልጋለሁ። የኢትዮጵያ ሕዝብ ደግሞ ያሸነፈ እኛ ጉዳያችን አለንም። እኛ ኤርትራውያን እህታችን እዚህ መጥታ ያለች በምንድነው የሚባለው መጀመሪያ የግድ ነው ስለ ሀገሯ ትናገራለች። ያመጣት ትልቅ ግን በኦቲዝም የሚሰቃዩ ያሉ ነገሮች ለዓለም ለማስተዋወቅ ነው የመጣች። ስለዚህ ማይሆን ወሬ አትርጩ እሺ፣ አትርጩ። ካልሆነ ግን እኛ ኤርትራ በህልህና እኛ የምንበላው ድልህ ነው በርበሬ ስራችን በህልህ የመጣን እስከ መጨረሻ እንተላለሃለን ማለት ነው። ስለዚህ ረጋ ማለት ያስፈልጋችኋል። የኢትዮጵያ ህዝብ እኛ እንወዳችኋል። የሆነ ነገር ይሁን በቃ እንወዳችኋለን። ስለዚህ ቴንክ ዩ
አረኮ ይበቃ የዛሬ መልእክቴ ገብታችሁ በጣም ተረታችን ልትሆኑ ተስፋ አደርጋለሁ ካልተረዳችሁ ደግሞ ደግሜ መናገር እችላለሁ ስለዚህ ሁሉ የምድር ሀበሻ እዚህ ላይ ህውከት መታረጉ ያላችሁ ራሳችሁ ኢትዮጵያና የጀመራችሁ እኛ ቁጭ ብለን በቤቴ ሆነን ዝም ብለን ስለ እህታችን ቮት ያረግን ነው የነበርነው ቮት ያረግን ነበርን ኦፍ ኮርስ ከኛ ተወስዳላችሁ ከናንተ እንወስዳለን እኛ ግን ከናንተ አልወሰድንም እናንተ ነው ከኛ የወሰዳችሁ መጣችሁ እንደዚህ ያለች ነው ሞኒካ እንደዚህ ሪከርድ እየሰማናችሁ ማለት ኦፍ ኮርስ አንተ ስለሆነ ጎረቤት ስለሆነ ልክ እሳት እየተሐው እየተለማመን ሁላችን ወደ ላይ መሄድ እንችላለን ማለት ነው ካልሆነ በእንትን ከመጣህ ግን ነገር ይከራል ማለት ነው ስለዚህ ኪያዚ መጥተህ ያረከው አንተ ሴት ማለት ነው ሸንተህ ተኛለህ እኛ አሁን በዚህ ሰዓት ወላ መሬት የሚተኮስ አጀንዳ ይምጣ ማንንም ሰው ያመጣው አጀንዳ አናራምድም አሁን ያለ የኛ አጀንዳ እህታችን ኤርትራዊቷ ስኔት ሀብተአብ በአለም ደረጃ የቁንጅና ሞዴል እየተወዳደረች ስለሆነች በቃ እህታችን ወደ ላይ ለማድረግ ቮት ያረግን ነው ምናረገው ያለን ቮት ደግሞ በአንድነታችን ጥቂት ህዝቦችና በአንድነታችን በ5 ሚሊዮን መርተን በአንደኛ ደረጃ እንገኛለን ስለዚህ እናንተ ደግሞ እንደሱ መስራት አለባችሁ እንዴ ዝም ብላችሁ ከኛ ጋር ጦርነት ምናምን አያስፈልግም ጦርነት እዛ ሜዲያ ነው አሁን ያለው ግን የቁንጅና ውድድር ስለሆነ ልብ መስጠት ይገባችኋል አንቺ ኢትዮጵያ ተወዳዳሪም እኛ ኤርትራውያን ካንቺ ጋር ጥላት የለንም እንወድሻለን እግዚአብሔር ላንቺም በቃ ምንድነው ማሸነፍ በቃ በቁንጅናሽ ታሸንፊያለሽ በመታረጊው አክት በመተናገሪው ነገር ልታሸንፊ ልትመረጪ ትችላለሽ ይሄ የመንግስት ነው የላከኝ ምናምን አትጨማምሪ አንቺ ደግሞ አትጨማምሪ ሞዴሊስት ከሆንሽ ስለ ሞዴል ብቻ ተናገሪ ሽዶ ፖለቲካ ከጨመርሽ ላንቺም ጥሩ አይደለም ስለዚህ እንወድሻለን ላንቺም አንቺና ስኒት ከማን ታቀልሚያነስ እኔ እህቴስ ልታሸንፍ ፈልጋለሁ ዛቲ ስዋይ ነው በቃ ስነ ስርዓት አርገን እዚህ ምን ሄድ ያለን ከያመቶ በኦሮሞ ደም ባንካሪሽ እንኳን ድብር ምናምን አለ ምን እንዳለ እናቆም ስለዚህ ብዛታችሁ በጣም ፈራችሁ እንኳ ብዛት ብዙ ያላችሁ መጥቶ በኦሮሞ እዚህ ቤት የጎብቶ በኦሮሞ መልእክት ላይ አስተላልፍ ብሎ አስተላለፈ ምን አስተላለፈ ስናስተረጉመው ያለ ሁላችሁ ኦሮሞ ምርጡ ለእንትን ምርጥ ቤት ሆነ ከፍተህ ለምን አትረጭም ያንተ መልእክቲ እዚህ ቤት ለምን ትመጣለህ አሁን ይሄ ያረከው ሌላ ቀን አጥቢያ ሰጣለሁ እዚህ ግን አሁን ተሰናረግም አሁን ላንተ አጥቢያ ማሰጣበት ጊዜ በትርፍ ጊዜ ነው አሁን አይደለም አሁን ስራለን የእህታችን እንዴት አርጋ ቦታ አርገን ላይ ማረግ ነው ስራችን እንጂ ከያመጡ በኦሮሜን ነገር ወላ ሌላ ይፈንዳ ምድረ በዘኔ በዝበዛ አሁን ጉዳይ አይደለም ለማይረባና የሚረባ ቶፒክ I don't have time now my time is gold so time is gold መሆን አውቄ ደግሞ ይሄ ጊዜ ለእህቴ ቮት ማድረግ ነው መሰጣት ደግሞ ባጨምሬ ደግሞ ልንገራችሁ ሊቢያ ላይ የሚሰቃየው ያለ በብዛት ኢትዮጵያዊ ነው በዚህ ሰዓት ያለ ማለት ነው ሁሉ ሰው እድሜ ለሊቢያ ያሳትራፊ ሆነዋል ማለት ነው ስለዚህ በሊቢያ የሚሰቃዩ ያሉ ጥቂት ኤርትራውያን አሉ ኢትዮጵያውያን አሉ ተጋሩ አሉ ሌላ ሶማሊያ አሉ በብዛት ግን ኢትዮጵያውያን አሉ ማየት ማመን መሆኑ ደግሞ እዚህ ቤት የመጥቶ ሞኒካ በእናትሽ አግዝን ምናምን ብለው ያቃሉ አግዣቸውም ያቃሉ ስለዚህ የሊቢያ ያሉ አሁን ችግር ስላለ የሊቢያ ህዝብ ሊቢያ ወንድሞቻችን እህቶቻችን የተደፈሩ የተጎደሉ ስለሆነ ይሄ ለሊቢያ ድምጽ መሆን የሁላችን ኃላፊነት ነው ማለት ነው ገባችሁ ካለገባችሁ ደግሞ እኛ የኤርትራውያን ብቻ ድምጽ ሆነን መሄድ አንችልም በቃ እናንተ ካላረጋችሁ ያለ ወንድማሞችን አነጋራ ሁማኒቲ ስላለን ለዛ ህዝብ ያለዛ ድምጽ ሆናለን ማለት ነው እሺ ስለዚህ የኢትዮጵያ ህዝብ እንወዳቸዋለን ከሞዴሊስቷ ጥላቻ እንደሌለን ልነግራችሁ እፈልጋለሁ አንቺም ሞዴሊስቷም
እንወድሻለን ግን ኦፍ ኮርስ እህታችን አብልጠን እናያለን እህታችን ልታሸንፍልን ነው የምንፈልግ እህታችን ደግሞ ደክመን ምክንያቱም እኔ አለምንም እንደ ወንድም እህቶችሽ ሊለምኑም ይውሉ በቢዝነስ ነው የሚሉ ደስ አይደለሁም እኔ አሁን እነዚህ እኮ ደስ አይላቸው አሁን ቁረጢ ደስ አይላቸው ነው አሁን ከጎንሽ ላይ ሆነው ያሉ በሊ ልንገርሽ ይሄ እውነት ነው ምክንያቱም አራት አበባ ሃይ ኤርትራ ወንዲ ሃይ እንትና አራት አበባ ሲለምኑ ነው የሚሉ መለመን ከልከ ያንቺ አጀንዳ ሲመጣ መለመን አይለምኑም ያለ ስለዚህ በጣም ይጠሉሻል ከማን እውነት ነው ይሄ ሁላችሁ እነዚህ ጌም የምትጫወቱ እንዴት ተናዳችሁ እንዳላችሁ እቺ ኢትዮጵያ የማይሆን ሆናችሁ ነው እንጂ አሁን እውነት ነው የሚነግር የኢትዮጵያውያን ደግሞ እውነት የምትወዱ ደግሞ አንዳንድ አርጊ እነዚህ ጌም የሚጫወቱ የኢትዮጵያ አዚስ ታይም የዚህ የኢትዮጵያዊቷ ሞዴሊስት አጋጣሚ የመጣው እንዴት እንዳበሳጫቸው ከአንጀት በላይ ብቻ እህታችን እናርጊ እንምረጥ ምናምን ሚሉ ያሉ እንጂ ውሸት በቃ ዛሬ አልሰራንም ዛሬ ሳንሰራ እንዴት ነው ቤት ነው የመጣችሁ እቺ በእናትሽ ምን ሞዴሊስት ነው ይሄ እንዴ ሳንለምን አራት አምስት ቀን አቆጠርን እኮ መሬቱ ያዘችው ንፋስ ተቆጣጠረችው ስለሷ ኤርትራውያን ደግሞ እንት ስለሆነ እነሱ ያርጉ ደግሞ እኛ አራት አበባ ስንል ያሳፍራል ዝም ብለን ተናደን ይያለ እንት እናያርግ ብለው ከዛ በኋላ ከልባቸው አይደለም የሚያጉዝሽ ያሉ ከዛ በኋላ ምን ያደርጋሉ ላንቺ ትንሽ አግዘው ወጥ አራት አበባ ያላ ደብል ትሪፕል ጋይስ ትሪፕል ሲሉ ነው የሚያመሽ ምናያቸው ያለን አይገርምሽም ስለዚህ ከውስጣችሁ የሀገር ጉዳይ ሆናችሁ ከውስጣችሁ እህታችሁ አፍቅራችሁ አይደላችሁም የምታግዟት ያላችሁ እነዚህ ጌመሮች ማለት ነው ሌላ ኦፍ ኮርስ ኢትዮጵያዊ ስለሆነች እህታችሁ ልታሸንፍ ስለምትፈልጉ ትሆናላችሁ ሌላ እነዚህ ጊፍተሮች ግን እርግጠኛ ነኝ 100% ደስ አይላቸው ነው እንትን የሚያርጉላት ያለው እንሆነላት እዚህ እንሄድ ምን የሚሉ ያሉ ወዷት አይደለም የስራ ባህሪ ተበላሽተባቸው የመለመን ባህል በዛ ተበላሽቶ እንዳለ ጠንቅቀን ነው የምናውቀው ስለዚህ ዝም ብላችሁ ፖለቲካ አታርጉ እንደዚህ ስታርጉ ደግሞ ኤርትራዊ የባሰ ህልህ እየወሰደ ይሄዳል በቃ እኛ ግን ከናንተ ጋር ህልህ የለንም እህታችን ቮት እናደርጋለን ዲስ የሞዴሊስት ስራ ነው የውጊያ አይደለም ጦርነት አይደለም እዚህ ቆንጆ ከሆነች በመታረገው አክት በመተናገረው ታሸንፋለች እሷም ኢትዮጵያዊታ ስለዚህ የመላው የኤርትራ ህዝብ አንቺ ቆንጆ የኢትዮጵያ ሞዴልስ ማነሽ ስምሽሞኔ እኛ እንጠላሽም እነዚህ አንድ ማይረቡ ወደ ፖለቲካ ራስሽም ፖለቲካ አትጨምሪ ልታሸንፊ ከፈለክሽ ከዛ በኋላ ደግሞ እኛ አንጠላሽም ካንቺ ጥላታ ያለንም አንቺም ልታሸንፊ እንፈልጋለን ምክንያቱ ኤርትራና ኢትዮጵያ ተያይዘው ወደ ላይ ሊሄዱ እንጂ ሌላ ከሌላ አፍሪካ ሀገር ላንቺ ሊቀድምሽ አንፈልግም እንደዚህ ባታረጉ እንደዚህ አው ፖለቲካ ባታያይዙት ኢትዮጵያ ብትተርፍ እኛ ነው ምን እንመርጣታለን ኤርትራዊ መርጣለ አደና እንዴት እንደመረጥ ነው አይታችኋል ስለዚህ ለዚህ ኤርትራዊ ጥሩ ልብ የነበረው አታቆሽሹት እሺ Thank you.